ሰውየው በሕጋቸው ከመጡባቸው አረመኔ ናቸው። ሙስና ለሚሰሩ የገዛ ባለስልጣኖቻቸውና ለአደንዛዥ እጽ አዘዋዋሪዎች ገዳይ ቡድን በማቋቋም እያስገደሉ ምንም እንደማያውቅ ሰው አልቅሰው ጓደኞቻቸውን ይቀብራሉ። ለአቅመ አዳም ሳይደርሱ በሃይማኖት ካህን ጾታዊ ጥቃት ደርሶባቸው እንደነበር በአንድ ወቅት አፈንድተውታል። በአደባባይ የልጃቸውን ስም በመጥራት እሱም አደንዛዥ እጽ ውስጥ ከገባ እንዲሁም ከተገኘ በዚሁ አጋጣሚ እንደምገለው ሊያውቅ ይገባል ሲሉ ገልጸዋል። ከቀናት በፊት የሀገራቸው መንግስት ለዓለም አቀፉ የወንጀለኞች ፍርድ ቤት አሳልፎ እንደሚሰጣቸውና እንደሚታሰሩ ሲያውቁ እንዲህ አሉ። ዕጣ ፈንታዬ ከሆነ ደህና ይሁና እቀበለዋለሁ አሉ የቀድሞው የፊሊፒንስ ፕሬዝዳንት ሮድሪጎ ዱተርቴ። ዱተርቴ የሀገሪቷ ፕሬዝዳንት እያሉ በአንድ ወቅት ፊሊፒንስ በደረሰባት የተፈጥሮ አደጋ ተጎጂ ለሆኑ ሰዎች የተላከውን እርዳታ የሚሰርቁ ባለስልጣናት እንዳሉ ወሬ ሹክ አሏቸው። ይህ የባለስልጣናቱ ተግባር እጅጉን ያበሳጫቸው ይህንን አሳፋሪ የባለስልጣናቱን ተግባር ከሰሙ በኋላ በሚዲያ ብቅ በማለት ተከታዩ መልእክት አስተላለፉ። ይህ ለተጎዱ ወገኖች የተላከ እርዳታን ለራሱ ያደረገ አንድ ኃላፊ ካገኘው ከሄሊኮፕተር ወስጄ ከአየር ላይ ገፍትሬ እንደምጥለው ወቁ። ቀጭን ትዕዛዝ ነበር፣ ማስፈራሪያ ሳይሆን በተግባር የሚያደርጉት። ሰውየው እንዲህ ናቸው። አይደለም ፕሬዝዳንት ሆነው ይቅርና ገና ያኔ የዳቫኦ ከንቲባ እያሉም ከልክ ባለፈ ጭካኔያቸው ዘፐኒሸር የሚል ቅጽል ስም ወጥቶላቸው ሁሉ ነበር። ከንቲባ በነበሩበት ጊዜ ምሽት ላይ ትልቁን ሃርሊ ዴቪድሰን ሞተር ሳይክላቸውን አስነስተው የሚያስተዳድሯትን ዳቫኦ ከተማን ይጎበኛሉ። እናም በዚህ ወቅት ህገወጥ ድርጊቶችን ካዩም በቀጥታ ጣልቃ በመግባት እርምጃ ይወስዱ ነበር። እኚህ ሰው ሙስናንና እጽ አስተላላፊዎችን ለመቆጣጠርም ብቸኛው መፍትሄ የሞት ቅጣት ነው ብለው ያምናሉ። ማመን ብቻ አይደለም፣ ዳቫኦ ዴዝ ስኳድ ከሚባል በህቡ ከተደራጀ ገዳይ ቡድን ጋር ባላቸው የምስጢር ግንኙነት በከንቲባነት በሚያስተዳድሯት ዳቫኦ ከተማ ውስጥ በስልጣን የሚባልግ ሙሰኛ ወይም አደገኛ እጽ አስተላላፊዎች ሲገኝ በዚህ ገዳይ ቡድን እርምጃ እንዲወሰድበት ያዙና ያስፈጽሙም ነበር ተብለው ይወራባቸዋል። በተለይም ከተማዋን ከእጽ አስተላላፊዎች ለማጽዳት መፍትሄ ነው ብለው ባመኑበት እርምጃ ምክንያት የሰብአዊ መብት ድርጅቶች ያነሱትን ወቀሳ አስመልክቶ እኔ ለሀገር የሚበጀውን የማውቅ ሰው ነኝ፣ እናም ይሄ የሰብአዊ መብት ድንጋጌ ምናምን የሚሉትን ነገሮች እርሷቸው፣ ትርፍ ጊዜያቸውን የኖርኑበት ወይም ደግሞ የማናቀው ሌላ ዓለም እንዳለ አታሳዩን፣ እኛ እያደረግን ያለነው ትክክል ነው ብለው ነበር። እኚህ ዘፐኒሸር የሚል ቅጽል ስም እስከ መሰጠት የደረሰባቸው ፕሬዝዳንት ታዲያ ትርፍ ጊዜያቸውን የሚያሳልፉት የነ ሮበርት ሉድለምና የሲድኒ ሼልደንን የስለላ መጽሐፍት እያነበቡ ነው። የቀድሞ የህግ ሰው ለ20 ዓመታት በከንቲባነት ካገለገሉ በኋላ በ71 ዓመታቸው ፊሊፒንስን ለመምራት ተመርጠው ፕሬዝዳንትም ሆነዋል። ስልጣን ከያዙ ከጥቂት ጊዜ በኋላም ለሀገሪቱ ህዝብ በቀጥታ ባደረጉት ንግግር ላይ እናንተ የሐሺሽ አስተላላፊዎችና ሙሰኞች ይህንን ሀገር ለቃችሁ ብትሄዱ ይሻላል፣ አለበለዚያ በልጄ በፓውሎ ስም እምላለሁ እገላችኋለሁ። ለነገሩ እንደዚህ አይነት ድርጊት ውስጥ ገብቶ ካገኘሁት ልጄ ፓውሎንም እንደምገለው በዚህ አጋጣሚ ላሳውቀው እወዳለሁ በማለት ከተናገሩ በኋላ እነዚህ ሰዎች እጃቸውን ካልሰበሰቡም እስከ 10,000 የሚደርሱ ሙሰኞችና ወንጀለኞችን ለመግደል እቅድ አውጥተውም ነበር። በእርግጥም ዛቻ ብቻ አልቀረም። በዚህ በተለይ በእጽ አዘዋዋሪዎች ላይ በተወሰደው እርምጃም በአንድ ቀን 36 ሰዎች በሞት እንዲቀጡ የፈረዱ ሲሆን ከንቲባ እያሉ ጀምሮ በእሳቸው ትዕዛዝ የሞቱ ሰዎች ቁጥርም 6,000ና ከ6,000 በላይ ሲሆኑ የሰብአዊ መብት ድርጅቶች ደግሞ ይህንን ቁጥር ከ20,000 በላይ እንደሆነ ይናገራሉ። በስልጣን ዘመናቸው በዚህ መሰል ወንጀሎች ምክንያት ሲከሰሱ የነበሩት
የ79 ዓመቱ አዛውንት የቀድሞ የፊሊፒንስ ፕሬዝዳንት ሮድሪጎ ዱቴርቴ ከዓመታት በፊት በዓለም አቀፍ የወንጀል ፍርድ ቤት ICC በወጣባቸው የእስር ማዘዣ ከሆንግ ኮንግ ወደ ሀገራቸው ሲመለሱ በማኒላ አውሮፕላን ማረፊያ ተይዘው በICC ችሎት ላይ ሊዳኙ ወደ ሄግ ተወስደዋል። እና ግን የመያዛቸው ነገር ቁርጥ መሆኑን ሲያውቁ እንዲህ አሉ። እጣ ፋንታዬ መጨረሻዬ ከሆነ ይሁና፣ እቀበለዋለሁ። አነጋጋሪው ዱተርቴ ለአካለ መጠን ያልደረሱ ታዳጊ በነበሩበት ወቅት በሃይማኖት ካህን ጾታዊ ጥቃት እንደተፈጸመባቸው ተናግረዋል። የፊሊፒንስ የካቶሊክ ጳጳሳት ጉባኤና የዱዱ ባለስልጣናት ቄሱን እንዳይናገሩና በቄሱ ላይ ክስ እንዳይመሰርቱ ካስጠነቀቋቸው በኋላም ምንም የማይፈሩት ድንቅ መስሎ የማይታያቸው ዱተርቴ የካህኑን ስም ማርክ ፋልቪኖ ሲሉ ይፋ አድርገው ነበር። ይህ በልጅነቴ ጾታዊ ጥቃት የፈጸመብኝ ሰው ነው በማለት ነው ስሙን ወደ ህዝብ ያጋሩት። ይህ ሰው እንደ አውሮፓውያን አቆጣጠር በ1975 ሞተ እንጂ እሳቸው ስልጣን ላይ በነበሩበት ሰዓት በህይወት ቢኖር ኖሮ በምን እንደሚቀጡት ማሰብ ቀላል ነው። ዳቫኦ ከተማ በ1970ዎቹና 1980ዎቹ እኚህ ሰው በአስተዳዳሪነት ከመሰየማቸው በፊት በኮሚኒስቶችና በቀኝ አዝማች ቡድኖች መካከል ግጭት የበዛበት አካባቢ በመሆን በኢኮኖሚ እድገት ዝቅተኛ፣ በወንጀል ድርጊቶች ደግሞ ከፍተኛ ቁጥር የሚመዘገብበት ከተማ ነበር። ከሳቸው በኋላ ግን የወንጀል መጠን በእጅጉ ቀንሷል። ዱተርቴ ከንቲባ ሆኖ በነበሩበት ወቅት ሀገሪቱ ውስጥ በጣም አስተማማኝ ከሚባሉ ቦታዎችም ይህን ስፍራ ቁጥር 1 ላይ አስቀምጠውት ነበር። በዱተርቴ ቁጥጥር ስር ከተማዋ ላይጨበጥና ላይላላ የሚችል ህጎችን አውጥታለች። እኚህ ሰው ካወጧቸው ህጎች መካከልም በየቀኑ 7ቱንም ቀን ከጠዋቱ 1 ሰዓት እስከ ቀኑ 8 ሰዓት በከተማዋ የትኛውንም የአልኮል መጠጦችን መሸጥ፣ መጠጣትና ማስጠጣት ክልክል አድርገዋል። ዱተርቴ በዳቫኦ ከተማ ግዛት ውስጥ ለሚገኙ ሁሉም አይነት የሞተር ተሽከርካሪዎችም የፍጥነት ገደቦችን በመወሰን አስቀምጠዋል። ከዚህ ፍጥነት በላይ የሚያሽከረክር ሰው ግን ከባድ ቅጣትን ይጎናጸፍ ነበር። ዱተርቴ አዲስ ሁሉን አቀፍ ጸረ ማጨስ ህግጋትና ደንቦች አፈጻጸም በመተግበር በከተማዋ የአጫሾች ቁጥር እንዲቀንስ አድርገዋል። በዚህ ብቻ አላበቁም። ሁሉም የገበያ ማዕከሎችና የንግድ ማዕከላት በሁሉም የግቢያቸው መግቢያና መውጫ ቦታዎች ላይ ከፍተኛ ጥራት ያላቸው የተዘጉ የቴሌቪዥን የሲሲቲቪ ካሜራዎችን እንዲጭኑ፣ እንዲሰሩና እንዲያቆዩ አዘው ወንጀለኞችን እንዲሁም ህገወጥ ተግባራት የሚሰሩ ሰዎችን በቁጥጥር ስር ለመዋል ረድቷቸዋል። በሴፕቴምበር 2015 አንድ የአካባቢው ቱሪስት የከተማዋን ህዝባዊ ጸረ ሲጋራ ማጨስ ህግን ለማክበር ፈቃደኛ ባለመሆኑ በዳቮ ከተማ ውስጥ ካለ የምግብ ቤት ባለቤት ዱተርቴ ራሳቸው ተጠርተው በአካል ሄደው ይህንን ቱሪስት አነጋግረውት ነበር። ዱተርቴ ተበሳጭተው ወደ ሬስቶራንቱ ሄዱ። የጸረ ሲጋራ ማጨስ ህጉን አላከብርም በማለቱ የሚቀጣውንም ቅጣት ለዚህ ቱሪስት አስመረጡት። ቅጣቶቹም ቱሪስቱ በጥይት እንዲመታ አሊያም እንዲታሰር ወይም የሲጋራ የታችኛውን ክፍል ወይም የሲጋራውን ቂጥ እንዲውጠው ነበር ያቀረቡለት አማራጭ። ቱሪስቱ መታሰርን ከመረጠ በኋላ ዱተርቴን ይቅርታ ጠየቀ። ሰውየው እንዲህ ናቸው፣ በቅጣታቸው አይደራደሩም። ዱተርቴ እንደ አምነስቲ ኢንተርናሽናል እና ሂዩማን ራይትስ ባሉ የሰብአዊ መብት ተሟጋች ድርጅቶች ተከሰዋል። የጎዳና ተዳዳሪዎች ላይ፣ ወንጀለኞች ላይ የሞት ቡድኖችን በመቅጠር ከህግ አግባብ ውጪ ግድያ ፈጽመዋል ተብለው ተከሰዋል። ከኤዥያ የመጀመሪያው የተከሰሱ የቀድሞ መሪ ናቸው። ዱተርቴ እንደ አውሮፓውያን አቆጣጠር ከ2016 እስከ 2022 በስልጣን ላይ በነበሩበት ወቅት በሺዎች የሚቆጠሩ ሰዎችን ከገደለው በአደንዛዥ እጽ ላይ የሚደረግ ጦርነት ተብሎ ከሚጠራው ቡድን ጋር ተያይዞ በርካታ ሰዎችን በመግደል ተጠርጥረው ለዚህም ኃላፊነት ይወስዳሉ በሚል የፍርድ ቤት ሂደት ጉዳያቸው ላመራ ችሏል። ሀገራቸውም አሳልፋ ሰጥታቸዋለች።